ረጡትሽን ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ታስነካ ነው። ሰላም ሰላም፣ እንዴት ናችሁ? አማን ነው ሁሉ ሰላም። እስቲ ሰሞኑን በእሸቱና በባምቢ መካከል የመጨረሻ ከባድ እንትን ተፈጥሯል። ይሄ ዝም ብሎ እንደትን አይደለም ነገርየው፣ የሃይማኖትም ነው ጉዳዩ። በቃ አሁን የመሰለው ማለት ነው። ሌሎች የሚደሰቱም ሰዎች ይኖራሉ ምናምን፣ በጣም ለእነሱ ነጥብ ሊሆን ይችላል። ግን እስቲ እኛው ከእሸቱ እንጀምር። ውሸቱ ነው መጀመሪያ የሆነ ማስታወቂያ በሚመስል እንትን የ13 ደቂቃ እንትን ዩቲዩብ ላይ ይለቃል። ከዛ በቃ ኤግዛክት ቀጥታ እሷን ነው አታክ ያደረገው፣ በቃ የምታደርጋቸውን ነገሮች ማለት ነው። መጀመሪያ ወደ እሷ ታሪክ እንሂድ ቀጥታ ማለት ነው። በቃ ከ2 ዓመት በፊት ነው የሆነ ታገባና ምናምን በቃ በጣም ታረጋለች ምናምን በቃ የሚደባብሩ ቪዲዮዎች እና ፎቶዎች፣ ቴክስቶች፣ ቮይስ ሜሴጆች ላይ ይወጣሉ ማለት ነው። ከዛም በኋላ ቀጥታ ወደ ቤተክርስቲያን ተመለሰች። ነጠላ ለበሰች። ይኸው እንደምንሰማው እዚህ ጋር አስገባላችኋለሁ። ስትናዘዝ ማለት ነው። እዚህ ጋር አስገባለች። ቢሆንስ ማለት ነው ላይክ መናገር አይጠበቅብኝም። በጣም እኔ የዱርዬነት ሌቭል በሰዓቱ በጣም ከፍ ከማለት የተነሳ ኬር ሁላ አልሰጥም። ቦርሳዬ ውስጥ ይዤው እገባለሁ። ላይክ ሲጋራም ከሆነ ቦርሳዬ ውስጥ አለ፣ ዊድም ከሆነ ቦርሳዬ ውስጥ አለ። ምንም የምደብቀው ነገር የለም እና እናቴ ሁላ አንስታ እየዬ ብላ እስከምታለቅስ ድረስ ማለት ነው። እስከዛ ድረስ አሳዝኛቸዋለሁ ቤተሰቦች በጣም ማለት ነው። እና ሁሉም ነገር ግን በቃኝ ብዬ ትዳር ነው የምፈልገው አሁንና ብዬ አሰብኩኝ። የወሰንኩኝ ሰዓት ከማንም በፊት ሄጄ ይቅርታ ጠይቁት ይመስል ነው። እኔ እንደዚህ አድርጌያለሁ። ዊድ አጭሻለሁ፣ መጠጥ ጠጥቻለሁ። እሺ ለማንኛውም ቁጭ ብላ የምትናዘዝለት ያያዘ ልደታ ነው። እሱም ትንሽ ያስቃል። እሺ ለማንኛውም ተመለሰች ወደ ቤተክርስቲያን። ከዛ በቃ ብዙ ሰው ደስ አለው የሆነ ሰው ሲመለስ ተብሎ ማለት ነው። በቃ እንደ ማንኛውም ሰው ከመግደላዊት ማርያም ጋር ምናምን የማመሳሰል ነገር ነበረ እና ኦኬ ደስ ይላል። የሰው ልጅ ሲመለስ በቃ ደስ ይላል፣ ምንም ጥያቄ የለውም። ከዛ የገዳሞች ማስታወቂያ መስራት ጀመረች፣ ገቢ ማሰባሰቢያ ማለት ነው። የሆነ ሙታንሳ ቅዱስ ሚካኤል አይ ቲንክ ኢንስታግራሟ ላይም እንደዛ ያየው ይመስለኛል። በተደጋጋሚ ጊዜ ከፖስቶቿ ስር አብሮ ይገባል። ከዛ ለምን እንደሆነ አይታወቅም ብቻ ተወችው እና በጣም ሰሞኑን ደግሞ በቃ ሰው የሚመቸዋል መሰለኝ። በቃ በጣም ማንም ነገሮች ላይቭ ላይ እንትን ማለት ጀመረች። በጣም የሚደባብር ነገር ማለት ነው። እኔ ጋር ያሉትን እንትን ልበላችሁ የምታወራቸው ነገሮች እንስማቸው። ይሄ ከእንትኑ በፊት ነው፣ ከጸቡ በኋላ ነው። ከዛ በፊት ያለው እንስማ። ንግስት እንዲህ ታገኘኝም አትችልም። ረጡትሽን ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። ይሄ ደግሞ ደባሪው እንትን እንጸዳዳባችኋለሁ ምናምን የሚል ቪዲዮ አለ። እሱን አላስገባውም እዚህ ላይ ስለሚደብር ማለት ነው። እሱ ነው ዋናው እንትናውን ብጥብጥ ያስነሳባት። በቃ በጣም የሚያስጠላ ማለት ነው። በነገራችን ላይ ላይቭ ባትገባ ራሱ አሪፍ ነበር፣ ሰው የሚመክራት ስለሌለ ነው።
ጓደኞቿም ወይ ቤተሰቦቿ ራሱ ከዚህ ጋር አቁሚ፣ ቢያንስ ላይቭ አትግቢ፣ ሌላ ቪዲዮ መስራት ቻለች፣ ላይቡን አትግቢ ቢሏት እናይስ ነበረ። በዚህ አጋጣሚ የሴቶች ጠበቃ ነኝ የምትለው የሆነች አለች ሉጢ፣ ልክ ይህን አድቫንቴጅ ተጠቅማ ለሴቶች ድምፅ ለመሆን መታለች ማለት ነው። ታቋታላችሁ። ይችንም በጣም ብዙ ሰርተንባታል ከዚህ በፊት ማለት ነው። ይችንም ስሟት። ሀይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ባምቢዬ አካውንት ሽኮ አንቺ ነሽ። በፌስ ካርድ ዶንት ዲክላይን። አካውንት ቢዘጋ አካውንት ይከፈታል። አንቺ ጤነኛ እስከሆንሽ ድረስ፣ አንቺ ደህና እስከሆንሽ ድረስ፣ አንቺ ጠንካራ ማራቅ እንዳለብን እኔ እንጃ። ለማንኛውም ራሴንም አጥፊ ይለኛል ምናምን ነገር ነው የምትለው። ይህንን ተይው ግን ብታደርጊው ራሱ ይኸውልሽ ሶሻል ሚዲያ ነው። የተወሰነ ቀን ላይ እንትን ይባልልሽና ከዛ ትረሻለሽ። በቃ አለቀ። ሌላ ምንም የለውም። በቃ ብዙ ሰዎች አይተናል። እንደዚህ ነው በቃ ትረሻለሽ። ማስተካከል የምትችይውን ነገር አስተካክለሽ መቀጠል ነበረ። በቃ ላይቭ ላይ በቃ በስመ አብ በጣም የምትዘገንኝ እንትን ነው። አፍሽ በጣም ያስጠላል የምታወሪው ነገሮች። ለማንኛውም ወደ እሸቱ እንምጣ። እሸቱ አሁን ይሄ በቃ ታይሚንጉን ያልጠበቀ እንትን ነው ያወራው ስለ ባምቢ መጥቶ ማለት ነው። ምክንያቱም የገዳም ማስታወቂያ መስራት ከተዎች ቆይታለች። ሰሞኑንም የሰራችው የለም። በቃ ቼክ ብታደርጉ የለም፣ በጣም ቆይቷል እንትን ካለች ከተዎች ማለት ነው። አሁን እኔ ራሱ አሁን ያወቅሁት በኮሚሽን ነው የምትሰራው ለካ እሸቱ አንተ ለገዳም። እኔ እንደዚህ አይመስለኝም ነበር። አሁን ለነፍስ በሚዋልበት ቦታ ላይ ገብተህ 40/60 20/80 እየተባለ እንደ ኮንዶሚኒየም ኮሚሽን እንትን እያልክ ነው እንትን የምትለው ለገዳም ገንዘብ የምሰበስበው። አሜሪካም ገዳም እንስራ ምናምን ሰው ደስ ይሏል። እሺ ለመቄዶንያስ እንዴት ነበር የሰበሰብከው? ኧረ ጎበዝ ወዴት ነው የምንሄደው? አንተ ሰው መላ እንትን ቀዝቅዞብን ነው በእሷ ምናምን ማስታወቂያ ምናምን የሰራ ሲጀመር ይኸውልህ ሰው ሾርት ሚሞሪ ነው ያለው እንጂ አንተን ማጥፋት ነበረብን። በቃ የልጆች እንትን ጀምረህ ዩቲዩብ የልጆች ጋሽ እሸቱ ምናምን የሚል ፕሮግራም ጀምረህ የልጆችን በአኒሜሽን ሙድ ጀምረህ ነበርና በስተኛው ጊዜ ደግሞ ልጄ ቲቪ አይማልክ እና የእኛ ልጆች ነው ያንተን እንትን የሚያዩት ያንተን ከርስ ለመሙላት ማለት ነው። የእኛ ልጆች ቁጭ ብለው ማለት ነው። እንዴት አይነት ሰው ነህ? የተናገርከው እኮ ሊሆን ይችላል። በቃ የምትናገረው ግን እሷ ትታለች። በቃ የገዳም እንትን ትተዋለች። ማውራት የነበረብህ ላይቭ ላይ ስትገባ ስለምታወራው ነገር ነው። አለቀ። የአንተን እንትን ደግሞ ነገ ያወጡልሃል። በቃ እንዴት እንደምትደራደር ጭራሽ ወረፋ ሁላ አለ አልክ። የገዳም ማስታወቂያ የሚሰሩ ገዳሞቻቸው እንዲተዋወቁላቸው ማለት ገንዘብ እንድትሰበስብላቸው ራሱ በወረፋት የተቀመጣል አልክ። እስከዚህ ድረስ ማለት ነው። ሰው ጠፍቶ ማለት ነው። ይሄ ሁላ እውቅና እኮ አሪፍ ነበረ። ግን እንዴት ነው ነገርየው? ሰውን እኮ ነው ከቤተክርስቲያን የምታርቁት። በቃ እኔ አሁን እንዴት ነው የምንሰጠው? አሁን እኮ ለቤተክርስቲያን ሰጥ እንደዚህ ሰብሰብ ሲባል ማለት ነው 10 ብር 40/60 ብትል እኮ 10 ብር ባወጣኔ 4 ብሩ ለአንተ እንደሆነ አወቅኩኝ ማለት ነው። እንዴት ነው የምሰጠው? እኔስ ሌላው ስራ አልበቃ ብሎ ነው ገንዘብ ገጠር እገባለሁ ትላለህ። ለምን አትገባም? አንደኛ በቃ ሂድ በቃ ሁሉንም ነገር አቁመውና ማለት ነው። ቤተሰብን ምናምን ይዘህ ይጥፋ በቃ። አሁን 10 ብር ብትሰጥ 4 ብሩን ትወስዷለህ አንተ። ኧረ ጭካኔ። አሁን ይኸውልህ ቤተክርስቲያኖቹ ራሳችሁ እኔ እንጃ ይህን ቪዲዮ ማን እንደሚያው አላውቅም። ከእንደዚህ አይነት እንትን ብትወጡ አሪፍ ነው። በቃ ሰውን ነው የምታርቁት። ሰውን ነው የምታርቁት። እንዲሁም በጣም የሚደብር ጊዜ ላይ ነው እኮ እኛ ኦርቶዶክስ ቤተክርስቲያን ያለችው። አሁን ይህን ቪዲዮ በዚህ ሰዓት ይህን ከምሰራ አርሲ ውስጥ ማለት ነው በጣም ብዙ ኦርቶዶክሶች እየተገደሉ ከነ ሙሉ ቤተሰብ ማለት ነው። ከባባድ ቁጥር ነው የምንሰማው። ስለሱ ምንም አትወራም። መተህ ማስታወቂያ ትሰራለህ። ከዛ ባምቢ ምናምን ብለህ ርዕስ ትፈጥራለህ። ስንት እኮ ጉዳይ ያላት ኦርቶዶክስ
ስንት ድምፅ ልትሆንበት የሚገባቸው ጉዳዮች ነበሩ። መተህ በባምቢ አየር ትይዛለህ። ከዛ ኮሚሽንም ጠረረብህ መሰለኝ ሰሞኑን ላይ አላቅም። አሁን እኛ እንዴት ነው የምንሰጥ? አንሰጥም። በቃ በጣም ይደብራል። ግን ለማንኛውም አብዛኞቻችን ፍርድ ነው በቃ ሶሻል ሚዲያ ላይ ሰው ከመጣ የሆነ ነገር ሲጨማልቅ እንፈርዳለን አይደል? የመጽሐፍ ቅዱስ ቃል ደግሞ አለ፣ አትፍረድ ይፈረድብሃል ምናምን። እሱን ትተነዋል። አሁን እኛ በመጽሐፍ ቅዱስ ሕግ ምናምን የምንመራ ሰዎች አይደለም። ብዙን ነገር ትተነዋል። ገባችኋ? ስለዚህ ሁሉም ይፈርዳል። ሲፈርድ ሲጀመር ሶሻል ሚዲያ ላይ ልክ ሲመጣ ሁሉንም ነገር ለመቀበል የሚችል ትከሻ ያስፈልጋል። በቃ ቆንጆ ጫንቃ፣ ስድቡንም ምኑንም መንጓጠጡንም ምናምን ማለት ነው። ሁሉንም ነገር ገንዘብ አገኝበታለሁ ብቻ ተብሎ አይደለም እዚህ ጋር የሚመጣው። ከጀርባው ብዙ ነገር አለ፣ በጣም ብዙ። እሱንም መቻል አለብን። ለማንኛውም ለሰላም ይለፍላችሁ። ምን አይነት ውሳኔ እንደምትወስኝም እኔ እንጃ። ባንድ ብቻ ጓደኞችሽ ይርዱሽ፣ ፈጣሪ ይርዳሽ እና አብሽን ሰብስቢ። አንተም ሆድ ቀፈታ ሰፍቶብሃል መሰለኝ። እንግዲህ አላውቅም፣ ያንተም ይከብዳል። ግን ለቤተክርስቲያን እንዴት እንደምንሰጥ እራሱ አሁን አላውቅም። እርዳታ ስንጠየቅ እንዴት እንደምንሰጥ አላውቅም። በቃ ከ10 ብሩ ላይ 4 ብር ከወሰድከው አንተ እንዴት እንደምንሰጥ አላውቅም። ብቻ ለማንኛውም ይመቻችሁ። የሆነ በሚደብር ቪዲዮ ተገናኘን። ሰሞኑን ሌላ ደግሞ በቪዲዮ እንገናኛለን። ይመቻችሁ። ኮፒ ሊንክ ላይ ነበር ቲክቶክ መስለኝ። እስቲ ሼር አርጉት፣ ኮመንት ላይክ ምናምን አርጉልኝ እስቲ ከተመቻችሁ። ባይመቻችሁም ደግሞ ጻፉልኝ። ያልተመቻችሁ ነገር ታስጠላለህ ምናምን ብላችሁ ጻፉት። ለእኔ ይጠቅመኛል። ይመቻችሁ።